ሰላም እንዴት ናችሁ? ከሰሞኑን በዚህ በሶሻል ሚዲያ ላይ በሰፊው መነጋገሪያ የሆኑ ነገሮች አሉ። የመጀመሪያው በሶሻል ሚዲያ ላይ በቲክቶክም ሆነ በዩቱብ ብዙ ተከታይን ያፈሩ ጥንዶች ልዩና ቅዱስ ትዳራቸው አደጋ ውስጥ እንደገባና መለያየት ደረጃ እንደደረሱ በብዙ ሰዎች ሲወራ ቆይቷል። ይሁንና ግን መሬት ላይ ያለው እውነታ ምንድነው? ልዩ ላይቭ ላይ ገብታ ከአድናቂዎቿ ጋር ስትነጋገር አንድ ኮመንት ትመለከታለች። ኮመንቱም የማማክርሽ ነገር ነበረ፣ አውሪኝ እናም አማክሪኝ የሚል ይዘት ያለው ኮመንት ነው። ልዩም ታዲያ ይህን ስታይ ትመልሳለች እንዲህ ብላ፣ ሁላችንም ብዙ ችግር አለብን። አሁን እኔ ችግሬን ብነግራችሁ ልትፈቱት አትችሉም። ችግርን ሁሉ የሚፈታ እግዚአብሔር ነው። ስለዚህ ለሱ እንንገረው የሚል መልእክትን ታስተላልፋለች። ይህም ቪዲዮ ተቆርጦ ይወጣና ብዙዎች ጋር ይደርሳል። ሰዎች ግን በራሳቸው መንገድ ተርጉመው ልዩና ቅዱስ ተለያይተዋል የሚል መልእክት በሶሻል ሚዲያ ላይ በሰፊው ያሰራጩታል። ነገር እያሳለፍኩ ነው ብዬ ብነግራችሁ ምንም ለውጥ የለውም። ጭንቀት ከማጋባት ውጭ ችግርን የሚፈታው እግዚአብሔር ነው። ለእግዚአብሔር መናገር፣ ለሰው መናገር ትናንት እንዲነበረች ከማለት ውጭ ሰው በእናንተ ታሪክ የማይማረው ፕላስ ለእናንተ መፍትሄ የሚሰጣችሁ ሰው ጥቂት ነው። እዚህ ሶሻል ሚዲያ ላይ መጥቶ ማውራት ጥቅም የለውም ብዬ ስለማስብ እንጂ ብዙ ሰው ሀስል ያደርጋል። በጣም ብዙ ሰው አሁን ላይ በተለይ እና እኔም የተደላደለ ነገር ላይ አይደለሁም ልላችሁ ፈልጌ ነው። እግዚአብሔር ይመስገን፣ እግዚአብሔርን አላማረርም። ግን ሁላችንም ሀስል እናደርጋለን። ስራችሁ ምንድን ነው? እኔ አሁን የምሰራው ኦንላይን ቢዝነስ ልብስ እሸጣለሁ። ልዩ ገበያ ላይ ልብስም የተገኘውን ነገር እሸጣለሁ። ቅዱስ የገሳማ ግሩፕ ላይ ኢምፖርት ኤክስፖርት ዶክመንቴሽን ላይ ክላስ ይሰጣል፣ ዶክመንቴሽን ይሰራል። እሱ ነው የሚሰራው። በእርግጥ የማንኛውም ሰው ትዳር ውስጥ ግጭትም አለመግባባትም ሊያጋጥም ይችላል። ሰው ብቻውን ቪዲዮ ስለሰራ ተለያይተዋል ብሎ ማውራት ተገቢ አይደለም። ያንን ለማለት ደግሞ በቂ ማስረጃም የለንም። እንደምናውቀው ብዙ ጊዜ ልዩና ቅዱስ ቪዲዮ ሲሰሩ ቅዱስ አልፎ አልፎ እንጂ በብዛት ቪዲዮ አይሰራም። የሱ ቪዲዮ ላይ አለመግባት እየበዛ መጣ እንጂ በፊት ያልነበረ አሁን የሆነ ነገር አይደለም። ከበፊት የነበረ ነው። ነገር ግን አሁን ላይ እየበዛ መምጣቱ ነው ሰዎችን ተለያይተዋል ብሎ እንዲያወሩ ያደረጋቸው። ስለዚህ እነኚህ ጥንዶች ላይ የተወራው ወሬ በፍጹም ከእውነት የራቀ መሆኑን እንድታውቁ ያስፈልጋል። በሌላ በኩል ደግሞ የሞዴል ቀነኒ አዱኛ ህልፈትን ተከትሎ በትላንትናው ዕለት እጮኛዋ ድምፃዊ አንዱዓለም ጎሳ ለሶስተኛው ጊዜ ፍርድ ቤት ቀርቧል። የአንዱዓለም ጠበቃም ቀነኒ አዱኛ ብዙ ጊዜ ራሷን ለማጥፋት ብዙ መድኃኒቶችን ውጣ እንደምታውቅና በብዛት ለመሞት እንደምትፈልግ በየቀኑ ከምትጽፈው ዲያሪ ላይ ማስረጃ አግኝቻለሁ ሲልም ተከራክሯል። በአንጻሩ ፖሊስ የምርመራ ውጤት አልደረሰኝም፣ ተጨማሪ የ14 ቀን ቀጠሮ ይሰጠኝ ሲል የጠየቀ ሲሆን የአንዱዓለም ጎሳ ጠበቃ ደንበኛዬ ያለ ማስረጃ ከዚህ በላይ በእስር ሊቆይ አይገባም፣ የዋስ መብቱ ተጠብቆ ከውጭ ሆኖ እንዲከራከር ይፈቀድለት ሲልም ጠይቋል። ጠበቃው አያይዞም አንዱዓለም ጎሳ በፋሲካ በዓል ኮንሰርት ስላለው ኮንሰርቱን እንዲያቀርብ ይፈቀድለት ተብሎ ተጠይቋል የተባለው ወሬ የዩቱብ ላይ ወሬ እንጂ እኛ በፍጹም እንደዛ አላልንም ሲልም አክሏል። የድምፃዊ አንዱዓለም ጎሳ ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝቤያለሁ ሲል በዛሬው ዕለት በነበረ የፍርድ ቤት ውሎ ላይ መከራከሩን ዛሬ የወጣው መረጃ አሳይቷል። አቃቢ ሕግ ዛሬ በዋለው ችሎት ፖሊስ መጋቢት 17 በተሰጠው 12 ተጨማሪ የምርመራ ቀናት ውስጥ በሞዴል ቀነኒ አዱኛ ሞት ላይ 15 ተጨማሪ የሰዎች በአጠቃላይ ደግሞ የ28 ሰዎች ማስረጃዎችን ማሰባሰብ
መታሰቡን ገልጿል። እንዲሁም በቀነኒ መኖሪያ ቤት ውስጥ በሚገኘው ምንጣፍ ላይ የተደረገው ምርመራን ጨምሮ የተለያዩ ናሙናዎችን በመውሰድ ለፎሬንሲክ ምርመራ ለፌዴራል ፖሊስ መላኩና የምርመራውን ውጤት ግን እስከ ዛሬ አለመድረሱን ገልጿል። የተጠርጣሪ ድምፃዊ አንዱዓለም ጎሳ ጠበቃ የቀነኒ አዱኛ የማስታወሻ ደብተር በእጁ ላይ እንዳለ ለፍርድ ቤቱ ገልጿል። በማስታወሻ ደብተሩ ላይ ቀነኒ ብዙ ጊዜ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱን ለችሎቱ ተናግሯል። የሞቷ ምክንያትም ከዚሁ ጋር የተያያዘ ነው ሲል ተከራክሯል። አክሎም ታዲያ አንዱዓለም ጎሳ በቀነኒ ሞት ውስጥ መሳተፉን የሚያረጋግጥ የሰው ማስረጃና የምርመራ ሰነድ መረጃ እንደሌለ በመግለጽ ይህም ታዲያ ንጹህ መሆኑን የሚያረጋግጥ በመሆኑም ተጠርጣሪው የዋስ መብቱ ተጠብቆለት ወደ ቤቱ ሄዶም ፍቅረኛውን ህልፈተ ሐዘን እንዲያወጣ ጠይቋል። ይህ በተጨማሪም ደግሞ አንዳንድ ሚዲያዎች በባለፈው ችሎት ተጠርጣሪው አንዱዓለም ጎሳ ለመጪው የትንሣኤ በዓል ኮንሰርት ስላለው የዋስትና ጥያቄ እንዳቀረበ አድርገው መዘገባቸው በቀነኒ ቤተሰብና የሚወደው ማህበረሰብ እንዲጨክንበት ታስቦ የተደረገ የስም ማጥፋት ዘመቻ ነው ሲል ገልጾም ጠበቃው ፍርድ ቤቱ ጉዳዩን እንዲመለከተው መጠየቁ ተሰምቷል። ታዲያ ለዚሁ ይህንን ጉዳይ ውሳኔ ለመስጠት መጋቢት 30 ማለትም ነገም ቀጠሮ መሰጠቱን ሰምቻለሁ። መልካም። ፍርድ ቤቱም ለፖሊስ በቀጣይ የምርመራውን ውጤት ይዞ እንዲቀርብ ትዕዛዝ በማስተላለፍ ቀጠሮ ሰጥቷል። የተከበራችሁ ተመልካቾች ለዛሬው የነበረን ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።